በአንድ ወቅት ጋዛ የተረጋጋች በግዛትም ቢሆን ትንሽ ነገር ግን በትላልቅ ቅልሞች የተሞላች ነበረች። ቤተሰቦች በባህር ዳርቻዎቿ ተሰብስበው የሚዝናኑባት፣ ገበያዎች በድምፅና በሳቅ የሚሞሉባት፣ አየሯም ቢሆን የሰላም ጠረን የሚያናፍስ ነበር። ህዝቧም ሆነ ጎብኚዎች ከእንቅልፋቸው የሚነቁት በፀሐይ ብርሃን እንጂ በሳይረን ድምፅ አልነበር። ታዲያ ህይወት ቀላል ባይሆንም በምድራዊ ገጽታውም ቢሆን ተመራጭ ነበረች። ታዲያ በአንድ ቀን ሁሉም ነገር ተለዋወጠ። የሳቅ ድምፅ ወደ እርዳታ ጮኸ። በአንድ ወቅት ትዝታ ያላቸው ህንፃዎች በሙሉ የአቧራ ክምርና የጸጥታ መናገሻም ሆኑ። ጋዛ በጦርነት ቅዠት ውስጥ ስትወድቅ ዓለም ተመልክቷል። ቤተሰቦች ሲበታተኑ፣ ከተማዎች ሲፈርሱ፣ እንዲሁም ህልሞችም ሲሰባበሩ። ሆኖም በጣም ጨለማ በሆኑ ምሽቶች ውስጥ እንኳን ልቦች ተስፋ ለመቁረጥ ፈቃደኛ አልሆኑ። ሰዎች በማህበራዊ ድረገጾች ላይ ታሪኮችን፣ ቪዲዮዎችንና ጸሎታቸውን አጋርተዋል። ከራቋቸው የዓለም ክፍሎችም እርዳታን ጠይቋል። እና አሁን ከወራት የማይታሰብ ህመም በኋላ ድምፁ እየጨመረ ነው። የተስፋ ድምፅ። ድርድሮች ተጀምረዋል። እናም ከረጅም ጊዜ በኋላ የህዝቦቿ ፊቶች እንደገና ፈገግታን እያሳዩ ነው። የሶሻል ሚዲያውን ቢሆን በደስታ በሰላም ባንዲራዎችና ህልማቸውን ሁሉ በሚሸከሙ አንድ ቃል በሚናገሩ መልእክቶች ተሞልቷል። በቃ በቂ ስቃይ፣ በቂ ጦርነት፣ ዓለም ለሰላም ዝግጁ ነች። ይህ የጋዛ ታሪክ ነው። ከሰላም ወደ ጦርነት፣ ከጦርነትም አሁን ወደሚታይ የሰላም ጭላንጭል። ሁሉም ጎዳና የራሱን ታሪክ የሚናገርበት፣ አንዳንዱ የሳቅ አንዳንዱ የሀዘን ታሪክ። እስቲ በዚህ ከተማ ውስጥ መጓዝን አስቡት። ይቺ ከተማ ጋዛ ነች። በሜዲትራኒያን ባህር ዳርቻ ላይ የምትገኝ የ365 ስኩዌር ኪሎ ሜትር ስፋት ያላት ግን በሚሊዮኖች ለሚቆጠሩ ሰዎች መኖሪያ የሆነች ትንሽ ስፍራ። ታዲያ በዚህ ትንሽ ስፍራ ተስፋና ፍርሃት ጎን ለጎን ይኖራሉ። ለመኖር መትረፍ ከመናገር በላይ ያኗኗር ዘይቤ የሆነበት ቦታ ነው። እንኳን ወደ ጋዛ በደህና መጡ የሚለው ጎብኚዎች አቀባበል እንኳን የቀረበ። እስቲ ዛሬን ለመረዳት ወደ ብዙ አስርት ዓመታት ወደ ኋላ እንመለስ። በ1948 ዓ.ም እስራኤል በተመሰረተች ጊዜ በሺዎች የሚቆጠሩ ፍልስጤማውያን ከቤታቸው እንዲሸሹ ተደርጓል። ታዲያ በዚህ ምክንያት ቤተሰቦች ምንም ሳይዙ በተስፋ ብቻ ወደ ጋዛ ተጉዘዋል። በዚያም መጠለያን አግኝተዋል። በትውልድ ቅብብሎች ሰፈሮች፣ ትምህርት ቤቶችና ገበያዎች እየተበራከቱ መጥተዋል። ነገር ግን ህይወት አሁንም ቢሆን በቀላሉ የሚደፈረስበት አስጊ ቦታም ሆኗል። ታዲያ የዚህ ሁሉ ቀውስ ባለቤት መነሻ የሆነ ቡድን ሐማስ በመባል ይታወቃል። የእስልምና ተቃውሞ ንቅናቄን በአጭሩ የሚያመለክት ነው። የተመሰረተው በ1987 ሲሆን መስራቹም ሼክ አህመድ ያሲን እና ሌሎች የሙስሊም ወንድማማችነት አባላት ናቸው። ይህም የሆነው ደግሞ በመጀመሪያው የፍልስጤም ኢንቲፋዳ ላይ ነበር። ምንም እንኳን እንደ ፖለቲካዊና ማህበራዊ ንቅናቄ የተነሳ ቢሆንም በ2006 ምርጫን በማሸነፍ በ2007 ደግሞ ግዛቱን ሙሉ በሙሉ ከተቆጣጠረ በኋላ በጋዛ ሰርጥ ውስጥ የስልጣን ባለቤትም ሆኗል። ይህም በጋዛና በምዕራብ ባንክ መካከል ወደ ፖለቲካዊ መለያየትን አምጥቷል። በዚህም መንገድ ዌስት ባንክ በፍልስጤም አስተዳደር ሲመራ፣ ጋዛ ደግሞ በሐማስ ስር ወደቀች። ይህ መከፋፈል ለተራው ቤተሰቦች ከፖለቲካዊ ዜና የዘለለ የዕለት ተዕለት የህልውና ትግል ሆኖባቸዋል። ህይወት፣ ውሃና ምግብ የመሳሰሉ መሰረታዊ ፍላጎቶችን ማሟላት፣ ትምህርት ቤቶች፣ ሆስፒታሎችና ቤቶች ሁሉም ለአደጋ የተጋለጡ ሆነዋል። ወላጆች ለቤተሰቦቻቸው በቋሚ ፍርሃት ውስጥ መኖርም ከጀመሩ ዓመታት ተቆጥሯል። ጋዛ ከሰላም ይልቅ ጦርነትን ታውቃለች። በእነዚህ ጎዳናዎች ላይ ሲጓዙ ይህንን ማየት ይችላሉ። የተሰባበሩ መስኮቶች፣ የፈራረሱ ግድግዳዎች። ታዲያ ጦርነቱን ማን ጀመረው የሚለው አወዛጋቢ ጥያቄ ቢሆንም እንደ ዘገባዎች ምክንያቱ ይህ ነው ብለዋል። በ2008 ዓ.ም ሐማስ ከእስራኤል ጋር ያበቃውን የተኩስ አቁም ስምምነት እንደማያድስ አስታወቀ። ስምምነቱን ላለማራዘም በሰጡት ምክንያት እስራኤል በጋዛ ላይ የጣለችውን ቀጣይነት ያለው እገዳ እንዲሁም በህዳር ወር በዚያው ዓመት 6 የሐማስ አባላት መገደላቸውን ጠቅሷል። ታዲያ የተኩስ አቁም ስምምነቱ ካለፈ በኋላ ሐማስና ሌሎች የፍልስጤም ቡድኖች በጋዛ ውስጥ ወደ ደቡብ እስራኤል የሚተኩሱትን ሮኬቶች በከፍተኛ ሁኔታ ጨመሩ። እስራኤል ኦፕሬሽን ካስት ሊድ የተሰኘውን ዘመቻ በታህሳስ 27 ቀን 2008 ዓ.ም በከባድ የአየር ጥቃቶች ጀመረ። በጊዜው እስራኤል የዘመቻው ዓላማ ከጋዛ በኩል በእስራኤል ሲቪሎች ላይ የሚደርሰውን ተደጋጋሚ ሮኬት ተኩስ ለማስቆም እንደሆነ ገልጻለች። ነገር ግን በተቃራኒ የመልስ ምት በሚመስል መልኩ ሰፈሮች ወደሙ። እናም ከ1000 በላይ ፍልስጤማውያን ተገደሉ። ከእነዚህም ውስጥ በርካቶቹ ሲቪሎች ነበሩ። ዓመታት አልፎ 2014 ሌላ ጦርነት ተቀሰቀሰ። ከተማዋ በሮኬቶችና በአየር ጥቃቶች ተመታ። እርዳታ ለማሰባሰብ እየሞከሩ የነበሩ ታዋቂ አካባቢ መሪዎችንም ጨምሮ በመቶዎች የሚቆጠሩ ሲቪሎች ሞተዋል።
ጋዜጠኞችም ቢሆኑ አስተማማኝ ቦታ ላይ አልነበሩ። ከእነሱም ውስጥ አንዷ የሆነችው ሺረን አቡ አክሊ ትጠቀሳለች። ሞቷም ጋዜጠኞች የጦርነት ሰብአዊ ዋጋን በመዘገብ ላይ የሚያጋጥሟቸውን አደጋዎች የሚያሳይ ምልክት ሆኗል። ጦርነቱ በቀዝቃዛ ዓመታትን አስቆጠረ። ከዚያም ጥቅምት 7 ቀን 2023 ደረሰ። ሰማዩ በሮኬቶች ተሞላ፣ ሳይረኖች ጮሁ፣ ፍርሃትም እያንዳንዱ መንገድ አጥለቀለቀ። ሐማስ በደቡብ እስራኤል ላይ ግዙፍ ድንገተኛ ጥቃት በመሰንዘር ሲቪሎችን ገደለ። እስራኤል በአየር ድብደባና በመሬት ወረራ ምላሽ በመስጠት እንደ ምግብ፣ ውሃና መድኃኒት ባሉ አስፈላጊ ነገሮች ላይ እገዳ ጣለች። በጠፉት ሕይወቶች መካከል በሁለቱም ወገኖች የታወቁ መሪዎች ይገኙበታል። በጋዛ በኩል የከፍተኛ ሐማስ ወታደራዊ መሪዎች በተመረጡ ጥቃቶች ተገድለዋል። ይህም የግጭቱን ተለዋዋጭ ሁኔታን ያመለክታል። ከእነሱም መካከል በጋዛ ውስጥ በጣም ኃይለኛው ሰው የሚባለው የአህያ ሲነውር ይጠቀሳል። በሐማስ ውስጥ ቁልፍ የሆነ መሪ የእስራኤል ደህንነት መረጃ የጥቅምት 7ኛው አርክቴክት ብሎ የጠራው ሰው ይገኝበታል። ለወራት ያህል ከመሬት በታች በጥልቅ ዋሻዎች ውስጥ ይሰራ እንደነበርና ፊቱንም እምብዛም እንደማያሳይ ይነገራል። ከዚያም በ2004 መጨረሻ ላይ በራፋ በተካሄደው ከባድ የመሬት ኦፕሬሽን ወቅት እስራኤል በመጨረሻም ገለነዋል ብላ ተናግራለች። ለእስራኤል በእርግጥ በዛን ጊዜ ቢሞትም ባይሞትም መጥፋቱ በጋዛ ሰርጥ ውስጥ በጣም ተጽዕኖ ፈጣሪ ከሆኑና ከሚፈሩት መሪዎች መካከል አንዱን አስወግደዋል። ታዲያ ባለፉት 3 ዓመታት እጅግ አሳዛኝ በዚህኛው ክፍለ ዘመን የተደረጉ የማይመስሉ ጊዜያቶች አልፈዋል። ነገሩን ወደ ዓለም የሚያስተላልፉ ሪፖርተሮችም ተገድለዋል። ግድያው በአንድ በኩል እስራኤል ሳትሆን የሐማስ ቡድኖች እንደፈጸሙት ይነገራል። ታዲያ ሞታቸው የጦርነት ማንንም እንደማይተው ያስታውሰናል። ሲቪሎችን፣ ተዋጊዎችን እንዲሁም ታሪኩን ለዓለም የሚናገሩትን። በአጠቃላይ የደረሰውን ሰብአዊ ቀውስ መገመት እንኳን አይቻልም። በሺዎች የሚቆጠሩ እስራኤላውያን እንዲሁም ፍልስጤማውያን ሞተዋል። ብዙዎቹ ሴቶችና ህጻናት ናቸው። በሚሊዮን የሚቆጠሩ ሰዎች ደግሞ ተፈናቅለዋል። በተጨናነቁ መጠለያዎች ውስጥም እንዲገቡ ተገደዋል። በዚህ ጨለማ ውስጥ እንኳን የጀግንነት ታሪኮች ብቅ ይላሉ። የህክምና ቡድኖች፣ የአካባቢ መሪዎችና ጋዜጠኞችን ጨምሮ እርዳታ ለመስጠት፣ እውነታን ለመዘገብና ማህበረሰቦችን ለመርዳት ሁሉንም ነገር አደጋ ላይ ይጥላሉ። ታዲያ እዚህ ያሉ እያንዳንዱ ፊት ከባድ ፈተናን ተቋቁሞ ስለ መትረፍ ታሪክን ይናገራል። ዓለም ተመለከተች። የሰብአዊ እርዳታ ድርጅቶች የእርዳታ ጥሪ አቀረቡ። የተኩስ አቁም ሙከራዎች ተደርጓል፣ ነገር ግን ጊዜያዊ ነበሩ። ለጋዛ ነዋሪዎች ይቺ ምድር ቤት ብቻ አይደለችም፣ ማንነታቸው፣ ህልውናቸውና ተስፋቸው ነች። ለእስራኤላውያን ደግሞ የደህንነት ጉዳይና ጥቃቶችን መከላከል ነው። ዛሬ በጋዛ ውስጥ ሲዘዋወሩ የትግሉን ምልክት በእያንዳንዱ ፊት ላይ፣ ተስፋውን ደግሞ በህፃናት አይኖች ውስጥ ማየት ይችላሉ። ጦርነቱ ስለ ድንበሮች ብቻ አይደለም፣ ስለ ሰዎች፣ ስለ ህመማቸውና ስለ ብርታታቸው ነው። ፍርስራሹ በየቦታው ቢሆንም ህይወት ቀጥላለች። በ2005 በተደረገው ስምምነት ለጊዜውም ቢሆን ጦርነቱ ጋብ አድርጎታል። ታዲያ እስቲ ዛሬ ሀገራችን ያለችበት ሁኔታ እንመልከት። እውነት በጦርነት ውስጥ አሸናፊና ተሸናፊ ያለ ይመስላችኋል? የጥይት ቃላትን መዘዝ እንጂ ከተጀመረ ማብቂያም የለም። እስቲ እናንተን ሀሳብ በኮመንት ላይ አስቀምጡልኝ። ታዲያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩ እያልኩ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ። አመሰግናለሁ።